ነገር የተያያዘ ነገር ቢኖረው ዴቭ አይደለም እኔ ነኝ መጥቼ ማንቃችሁ። ለምንድን ነው የማታምኑ? እኛ ከዛ ቀን በኋላ አይተናል አናውቅም። እና ሊዱ የት ልትሄድ ትችላለች? ዴቭ በቃ አንተ ተረጋጋ። ትገኛለች እኮ ምናልባት ጓደኛ ምናምን ካላት እነሱ ጋር ሄዳ ይሆናል። ሊዱ እዚህ ሀገር ምንም አይነት ጓደኛ የላት። ምናልባት አክስታችሁ ጋር ሄዳ ቢሆንስ? እሷ ጋር ትሞታታለች እንጂ አትሄድም። ትደውልላት። ሄሎ አክስቴ፣ እንዴት ነሽ? ሊዱ አንቺ ጋር መታለች እንዴ? መታ አታውቅም? እሺ አክስቴ እደውልልሻለሁ። ምን አሉ? እዛ የለችም። እሺ አሁን የት ሄዳ ነው የሚባለው? ወይኔ አንድ እህቴ። አዴ እኛ የምናግዛችሁ ነገር ካለ አለንሽ። በቃ እኛ እንሂድ። ናኦል የልዱ መጥፋት ላይ እጅ አለበት እንዴ? አረ በፍጹም እኔ የማውቀው ነገር የለም። እርግጠኛ ነህ? አረ እኔ ምንም የማውቀው ነገር የለም። እርግጥ ነው ኤላ ጋር ስትሄድ አይቻት ነበር። ከዛ በኋላ ግን አላገኘኋትም። እያዋሸኝ ከሆነ ግን ለምን ብዬ ዋሽሻለሁ? አላየኋትም። ጥሩ። ስለዚህ ዳይመንድ ወስዷት ነው ማለት ነው። አንዱ ለቀን ኮርኩሞ ይመልሳታል። የእሷ ነገር አያሳስብም። በዛው ብትቀርም ግልግል ነው። አረ እንደዚህ ማት ቤት መለስልን። የቤቱ ድምቀት እኮ እሷ ነች። በቀላሉ ማሳልፈን አንሰጣትም። ምንድነው ደግሞ አንቺ እዚህ ትሰራለሽ? ምንም። ስለ ሊዱ የአዲስ ነገር ካለ ልጠይቃችሁ ነበር የመጡት። ምንም የለም ኬኳ። አሁን አንቺ ለሊዱ አስበሽላት ነው ወይስ ስትፎግሪኝ ነው? ሊዱማ ከአንቺ በጣም የተሻለች ልጅ ናት። አንቺን ወስደው እሷን ቢመልሷት ደስ ይለኛል። አሁን መለፍለፍሽን ትተሽ ውጭልኝ። ማታ ግን አንተን የሆነ ቦታ ያየሁህ መሰለኝ። ወይስ ተመሳስለውብኝ ነው? የት ያምሻል እንዴ? ለምን ያመኛል? ማታ የት ነበርክ? የትስ ቢሆን አንቺ ምን ይመለከትሻል? ኡፍ ድሮም አንቺ እያልሽ ምንም ነገር ማውራት አይቻልም። ገና ልጅ ነሽ እንጭጭ። አንተ ደግሞ ወደ ነው የምትሄደው? ሄድኩ እንዴ? ምንድን ነው የሚያደናበረ? ቆይ ፖሊሶቹ 24 ሰዓት ካልሞላ አሁን እኛ ምን ማድረግ ነው ያለብን? ኤላ እኔ ጨንቆኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ዴቭ በቃ ራስህን አታስጨንቅ። መጸለይ ነው ያለን አማራጭ። ወይ የምትሄድበት ቦታ ካለ ድንገት በስልክ ስታወራ ከሰማሁት። እኔ ጭራሽ ምንም የሰማሁት ነገር የለም። ኤላ ጋር ሄዳለሁ ስትለኝ እንዳትሄጂ ብያት ነበር። እሷ ግን ሳትሰማኝ ኤላ ጋር ሄደች። እኔ ምልህ የለ ከአንተ ቤት ከወጣች በኋላ የት እንደምትሄድ ነግረሃለች እንዴ? አይ በፍጹም። ቤት ውስጥ ከቤዛ ጋር እያወራው ስለነበር ብዙም ትኩረት አልሰጧት። ያው እንደተለመደው ተናዳ ነው የወጣችው። ሊዱዬም በጣም እየከፋት ነበር። እህቴ ሲመራት የት ሄደ ይሆን? ለነገሩ እኔ ነኝ መንከባከብ መጠበቅ የነበረብኝ እኔ ነኝ፣ ግን ያን ማድረግ አልቻልኩም። ዴቭ በዚህ ሰዓት ራስን መውቀስ የለብን። ደግሞ እርግጠኛ ነኝ ሊዱ ትመለሳለች። አሁን እኛ ማድረግ ያለብን ፈጣሪያችን ብቻ መለመን ነው። ከሱ ውጭ አማራጭ የለንም። አዎ ኤላ ልክ ነው ዴቭ። አንተ ጠንካራ ሁንና ቀስ ብለን እንፈልጋት። ስለተጨነቅ እኮ ሊዱ ከየትም አትመጣም። እኔ ነኝ ጥፋተኛ። በቃ እሺ አሁን ወደ ቤት እንግባ። አዲስ ነገር ካለ ፖሊሶች ይደውሉልናል። እሺ እንሂድ በቃ። ቤዚዬ እኔ ቆንጆ እንዲህ እንድትሆኝብኝማ አልፈልግም። ለሊን ከዚህ ቤት ምንቅር አድርጌ አውጥቼልሽ ኤላን ደግሞ በፖስት አድርጌ ነው ማመጣልሽ። ግዴታ ነው ናውል። ማለት አመረሽ እንዴ? ኧረ እኔ ስቀልድ ነው። ሊዱ የት ናት ያለችው? ማለት አልገባኝም እንዴ? እኔ ምን አውቃለሁ? አልገባኝም። ሊዱን የት ከተሃት ነው?
ኧረ አንቺ ልጅ ሹቲ ምንድን ነው የምትይው? ናውል በቃ ሊዱ ኤላ ጋር ሄደች። ከዛ በኋላ ግን አላየኋትም። እኔ ግን አይቻታለሁ። ያው አንቺ ኤላ ቤት ስለነበርሽ ነው። ከሊዱ ኋላ ነበርኩ። አሁንስ ትነግረኛለህ ወይስ አትነግረኝም? አልገባኝም። አታስመስል። በቃ ሊዱ ካንተ ጋር ነው ሄደችው። ባይኔ በምረቱ አይቻቸዋለሁ። አቅፋት ነበር። ከዛ በኋላ የት ነው የከተትካት? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረግካት? ለምንደው ፍቅር እዚህ ቤት ያመጣች? አላማ ምንድን ነው? አታስመስል። ሁሉንም ነገር ሰምቻለሁ። እሷ አንቺን አይመለከትሽም። አዎ ሊዱን ወሰድኳት እኔ ነኝ። ልታስፈራሪኝ ሞክርሽ ነው? ቀሽም ነሽ። እሺ ማን ቀሽም እንደሆነ አይተን ብንፈርድስ? ንገረኝና ከፍቅር ጋር ያለህን ስምምነት አፍርሰን ከኔ ጋር እንስማማ። ትሰሚኛለሽ? እኔ ላይ ብልጥ ለመሆን አትሞክሪ። ማንም አያምንሽም። አንቺ አደይን ወይም ዴቭ አይደለሽም። እሺ የምርህን ነው? እኔ ላይ ብልጥ ለመሆን አትሞክሪ። ማንም ሰው አያምንሽም። አንቺ አደይን ወይም ደግሞ ዴቭ አይደለሽም። ስለዚህ ምንም አታመጪም። ሊዱን ገለሃታል እንዴ? አዎ ገደልኳት። ትሰሚኛለሽ? አንድ ነገር ትንፍሽላለሁ ብትይ አንቺንም ሬሳ ነው ማድረግሽ። ለምን እናገራለሁ? እኔም አልናገርም፣ አንተም አገለኝም። አብረን እንስራ። ቆይ ፍቅርን ለምንድን ነው የምትፈራት? ለትንሽ ጊዜ ነው እንጂ እሷንም አጠፋታለሁ። እሺ አሁን ለማንም ትንፍሽ አልልም፣ ነገር ግን አንተም ልትረዳኝ ይገባል። በጣም ጥሩ። አሁን ወደ እኔ ሙድ እየመጣሽ ነው። ምን ላድርግልሽ? ለሊን እሷ ትንሽ ትቆይ። መጀመሪያ የልጁ ነገር ይረጋጋ። ከሰቀስ ብላ ትደርሳለች። ይቅርታ ግን የሆነ ነገር ልጠይቅህ። እሷ አንቺን አይመለከትሽም። ኤላን ትወጂዋለሽ? እየወሰድክ ምንድን ነው የምታደርጋቸው? ማለቴ ለምን ነው የምትገላቸው? ውሸታ። አይ ስሚኝ፣ አሁን ያወራነው ነገር ማንም እንዳይሰማ። ዛሬ ያወራነው ነገር በእኔና አንቺ መሀል ይቅር። ፍቅርም ብትሆን ይህን ነገር ማወቅ የለባትም። እሺ። እንግዲህ የሰራተኛ አደይ ድራማ ልብ አንጠልጣይ ድራማ ሆኗል። በብዙ ሺዎች ነው የሚታየው። በጣም የተወደደ ድራማ ነው። ያው አደይ ደግሞ ትዕግስቷ፣ በጣም ታጋሽነቷ ምናምን በጣም የሚያስቀና ነው። ማለት በቃ የእውነት እንደዛ ልበሰፊ ሰው ቢኖር እኔ እንጃ። ማለት እንደ አደይ አይነት ትዕግስት መኖር መታደል ነው። ለድራማም ቢሆንም በጣም በቃ ከልክ ያለፈ ትዕግስት ነው እዛም ተሳየው። የፍቅር ተንኮል በጣም የሚገርም ነው። ኤልዱ ደግሞ ገራገር ነገር ነች። ቤዚዬ እኔ ቆንጆ እንዲህ እንድትሆኝብኝማ አልፈልግም። ለሊን ከዚህ ቤት ምንቅር አድርጌ አውጥቼልሽ ኤላን ደግሞ በፖስት አድርጌ ነው ማመጣልሽ። ግዴታ ነው ናውል። ማለት አመረርሽ እንዴ? ኧረ እኔ ስቀልድ ነው። ሊዱ የት ናት ያለችው? ማለት አልገባኝም እንዴ? እኔ ምን አውቃለሁ? አልገባኝም። ሊዱን የት ከተሃት ነው? ኧረ አንቺ ልጅ ሹቲ ምንድን ነው የምትይው? ናውል በቃ ሊዱ ኤላ ጋር ሄደች። ከዛ በኋላ ግን አላየኋትም። እኔ ግን አይቻታለሁ። ያው አንቺ ኤላ ቤት ስለነበርሽ ነው። ከሊዱ ኋላ ነበርኩ። አሁንስ ትነግረኛለህ ወይስ አትነግረኝም? አልገባኝም። አታስመስል። በቃ ሊዱ ካንተ ጋር ነው ሄደችው። ባይኔ በምረቱ አይቻቸዋለሁ። አቅፋት ነበር። ከዛ በኋላ የት ነው የከተትካት? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረግካት? ለምንደው ፍቅር እዚህ ቤት ያመጣች? አላማ ምንድን ነው? አታስመስል። ሁሉንም ነገር ሰምቻለሁ። እሷ አንቺን አይመለከትሽም። አዎ ሊዱን ወሰድኳት እኔ ነኝ። ልታስፈራሪኝ ሞክርሽ ነው? ቀሽም ነሽ። እሺ ማን ቀሽም እንደሆነ አይተን ብንፈርድስ? ንገረኝና ከፍቅር ጋር ያለህን ስምምነት አፍርሰን ከኔ ጋር እንስማማ። ትሰሚኛለሽ? እኔ ላይ ብልጥ ለመሆን አትሞክሪ። ማንም አያምንሽም። አንቺ አደይን ወይም ዴቭ አይደለሽም። እሺ የምርህን ነው? እኔ ላይ ብልጥ ለመሆን አትሞክሪ። ማንም ሰው አያምንሽም። አንቺ አደይን ወይም ደግሞ ዴቭ አይደለሽም። ስለዚህ ምንም አታመጪም። ሊዱን ገለሃታል እንዴ? አዎ ገደልኳት። ትሰሚኛለሽ? አንድ ነገር ትንፍሽላለሁ ብትይ አንቺንም ሬሳ ነው ማድረግሽ። ለምን እናገራለሁ? እኔም አልናገርም፣ አንተም አገለኝም። አብረን እንስራ። ቆይ ፍቅርን ለምንድን ነው የምትፈራት? ለትንሽ ጊዜ ነው እንጂ እሷንም አጠፋታለሁ። እሺ አሁን ለማንም ትንፍሽ አልልም፣ ነገር ግን አንተም ልትረዳኝ ይገባል። በጣም ጥሩ። አሁን ወደ እኔ ሙድ እየመጣሽ ነው። ምን ላድርግልሽ? ለሊን እሷ ትንሽ ትቆይ። መጀመሪያ የልጁ ነገር ይረጋጋ።
ከሰቀስ ብላ ትደርሳለች። ይቅርታ ግን የሆነ ነገር ልጠይቅህ። እሱ አንቺን አይመለከትሽም። ኤላን ትወጂዋለሽ? እየወሰድክ ምንድን ነው የምታደርጋቸው?